ወዳጄ ማንነትን አስከብረህ መቀጠል ትፈልጋለህ? እንግዲያውስ የራስን መንገድ ተከተል። ከፈጣሪህ ጋር እየተነጋገርክ ትንሽም ቀጭን መንገድ ትሁን የራስን መንገድ ተከተል። ከነ ስብዕናህ፣ ከነ ማንነትህ፣ ከነ ክብርህ መቀጠል ከፈለክ የራስን ቀጭን መንገድ ተከተል። የራስን ቀጭን መንገድ ተከተል። ያ ማለት ከአምላክህ ጋር እየተነጋገርክ ማለት ነው። ከዛ ውጪ የማይረባ ጥቅማ ጥቅም ለማግኘት እየሞከርክ ማንነቴን አስከብሬ እቀጥላለሁ ማለት ይሄ ሞኝነት ነው። ስለዚህ ያያ ማንነትህን የምትፈልገው ከሆነ ክብርህን የምትፈልገው ከሆነ የራስን ቀጭን መንገድ ተከተል። ከዛ ውጪ ሰዎች አንተን የቁማር መቆመሪያ ጠጠር አድርገው ከመጠቀም ወደኋላ አይሉም። ለምን? አንተ የራስህ መንገድና ዓላማ እንደሌለህ እርግጠኛ በሆኑ ሰዓት እንደፈለገ አንተን ለመጠቀም አድቫንቴጅ ይሰጣቸዋል ማለት ነው። ሁል ጊዜም ሰዎች ጋር የሚኖርህ ማንነት ወይም የሚኖርህ ግንኙነት ገደብ ሊኖረው ይገባል። ለምን ብትለኝ ማንነትህን አሳልፈህ የሰጠሃቸው ለት አንተን እንደፈለገ እንደ ዕቃ ለመጠቀም ወደኋላ አይሉ። ስለዚህ አንተ ከሰዎች ጋር በሚኖርህ ግንኙነት የራስን መስመር የጠበቅ ሰው ከሆንክ ሁል ጊዜ ማንነትህ ተከብሮልህ ይቀጥላል። ስለዚህ የሰዎችን ትልልቅ ዓላማ በመከተል ጥቅም አገኛለሁ ብለህ በዚህ በኩል ማንነቴን አስከብሬ እቀጥላለሁ የምትል አይነት ሰው ከሆንክ አንተ በዓለም ላይ ያለው የመጀመሪያ ቂል ሰው መሆንህን እወቅ። ስለዚህ ምን ማድረግ አለብህ መሰለህ? ሰዎች ጋር መረዳዳት አይቻልም መጥፎ ነው ማለት አይደለም። ሰዎች ጋር የምትረዳዳበት መስመር ሊኖርህ ይገባል። የራስን መንገድ ተጓዝ፣ የራሳቸውን መንገድ ይጓዙ። መንገዳቸውን አክብርላቸው፣ መንገድህን ያክብሩልህ። ከዛ ውጪ ያንተን መንገድ ለቀህ በእነሱ መንገድ ብቻ እየተጓዝክ ሰዎች ማንነቴንና ክብሬን ይጠብቁልኛል ብለህ ያሰብክለት አንተ በዓለም ላይ ብቸኛው ተላላና ሞኝ ወይም ቂል የሚባለው ሰው ነህ ማለት ነው። ስለዚህ ወዳጄ ክብርህን ለማስከበር የራስህን መስመር ተከተል። በራስህ ማንነት፣ በራስህ ችሎታ፣ በራስህ አቅም ከእግዚአብሔር ጋር በአንተ ሊሰሩ የሚችሉ ትንንሽም ይሁኑ ስራዎችን በመስራትና ዓላማህን በመጠበቅ ክብርህንና ማንነትህን ማስከበር ትችላለህ። ስለዚህ ማንነትህን ለማስከበር ከፈለክ ዓላማህን ተከተል ወዳጄ።